በትግራይ ክልል ዋና ከተማ መቀሌ የትግራይ ኃይል አባላት ለተቃውሞ አደባባይ በመውጣት ቅሬታቸውን ከማሰማት ባሻገር ለሰዓታት መንገድ ዘግተው እንደነበር ተዘግቧል። በትግራይ ኃይሎች ውስጥ ያለው የአርሚ 22 አባል ሰኞ ጥቅምት 3 2018 ዓመት ከጧት ጀምሮ በመቀሌ ውስጥ በሚገኘው ዋነኛ መንገዶች ላይ ወጥተው ቅሬታቸውን መጠየቃቸው ተጠቅሷል። የሰራዊት አባላት ምላሽ የሚፈልግ ጥያቄዎች ያቀረቡት በሌተናል ጀነራል ታደሰ ወረደ ለሚመራው የትግራይ ጊዜያዊ አስተዳደር ሲሆን ሰልፈኞቹ ጠዋት ላይ ወደ አስተዳደር ጽሕፈት ቤት በመሄድ ቅሬታቸውን አሰምተዋል። መቀሌ የሚገኘው የቢቢሲ ዘጋቢ እንዳለው አደባባይ የወጡ የትግራይ ኃይሎች አባላት በጋዜጠኞች ፎቶ ለመነሳት በቪዲዮ ለመቀረጽ እንዲሁም ጥያቄዎቻቸውን ለመመለስ ፈቃደኛ አልነበሩም። አርሚ 22 የተባለው የትግራይ ኃይል ክፍል ካምፖች ከሚገኝበት አካባቢ ተነስተው ባለፉበት መንገድ ጎዳናዎች ተዘግተው ስለነበር የተሽከርካሪዎች እንቅስቃሴ ተስተጓጉሎ እንደዋለ ነዋሪዎች ተናግረዋል። በከተማው የሚገኝ መንገዶች ሰልፈኞች በመዝጋታቸው እንቅስቃሴ ተገድቦ እንደዋለ ቢቢሲ ዘግቧል። ሰላማዊ ሰልፍ ከጠዋት አንስቶ እስከ ከሰዓት ድረስ እንደቀጠለም ቢቢሲ አስተውሏል። ዋነኛ ጥያቄያቸው በተለይም ከደሞዝ ክፍያ ጋር በተያያዘ እንደሆነ ተገልጿል። የሰራዊት አባላት አደባባይ በወጡበት ጊዜ የደንብ ልብሳቸውን ለብሰው ጥያቄያቸውን የሚያንጸባርቅ መፈክሮች ሲያሰሙ እንደነበርም ተገልጿል። ከእነዚህ መካከል የሰራዊትና የተሰዉ አባላት የደሞዝና የጥቅማ ጥቅም ጥያቄ የሚያመለክት ሰላም እንደሚፈልጉ የሚገልጽ እንዲሁም አስተዳደሩ ጥያቄያቸውን እንዲሰማ የሚጠይቅ ይገኝበታል። በተጨማሪም ጊዜያዊ አስተዳደሩ የሰራዊት ጥያቄ መመለስ የማይችል ከሆነ የሌላውን ሕዝብ ጥያቄ መመለስ አይችልም በማለት ጥያቄያቸውን ቀድሞ እንዲሰጡ በመጠየቅ መፎከራቸውን አሰምተዋል። በሚኖሩበት ካምፕ በጠዋት በመውጣት ወደ ክልል አስተዳደር ጽሕፈት ቤት ያመሩት የአርሚ 22 አባላት ዓላማቸው በዋናነት የጊዜያዊ አስተዳደር ፕሬዝዳንት ማነጋገር እንደነበርም ተገልጿል። ለተቃውሞ ሰልፍ አደባባይ የወጡ የትግራይ ኃይሎች አባላት ወደ አስተዳደር ጽሕፈት ቤት ዘልቀው በመግባት ቢሞክሩም ሌተናል ጀነራል ታደሰ ወረደ በስፍራው ስላልነበሩ ሊያገኟቸው አልቻለም። እስከ እኩለ ቀን ድረስ በመቀሌ ማዕከላዊ ክፍል ውስጥ የቆዩት ሰልፈኞቹ ከሰዓት በኋላ ወደ አሉላ አባነጋ አውሮፕላን ማረፊያ የሚወስድ መንገድ ዘግተው ለሰዓታት ቆይተዋል። በዚህ ምክንያት ቢያንስ አንድ የበረራ መስተጓጎል አንድ የአየር ማረፊያ ሰራተኛ ተናግሯል። አዲያውስ ሰባካሪና ዲያስፖራ በሚባሉ አካባቢዎች መንገድ መዘጋታቸው እንቅስቃሴ መስተጓጎሉን ዘጋቢው ታዝቧል። ወደ አውሮፕላን ማረፊያ የሚወስደው እንዲሁም ከባድ ጭነት መኪና የሚተላለፍበት መንገድ በሰልፍ ምክንያት መዘጋቱን ጫና ማሳደሩን ተመልክቷል። ከሰዓት 11 ሰዓት ላይ በኋላ ለተቃውሞ ሰልፍ አደባባይ የወጡ የአርሚ 22 አባላት ተወካዮች የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጨምሮ ሌሎች የክልል ከፍተኛ ኃላፊዎች በተገኙበት ውይይት ማድረጋቸውንም ተገልጿል። ነገር ግን ይህ ውይይት ከክልሉ ባለስልጣናትና ከሰራዊት አባላት ተወካዮች ውጪ ማንም ያልታደመበት ስለነበር ንግግሩ በምን ጉዳይ ላይ እንዳተኮረ ስላልደረሰበት ስምምነቱ የታወቀ ነገር የለም። የክልሉ ከፍተኛ አመራሮች ለውይይት ዝግጁ መሆናቸውን ካሳወቁ በኋላ በሰልፈኛ ተዘግቶ የተሽከርካሪዎች እንቅስቃሴ ተስተጓጉሎባቸው የነበሩ መንገዶች መከፈታቸውንም ቢቢሲ ለመረዳት ችሏል። በትግራይ ኃይሎች ውስጥ ከሀገር መከላከያ ሰራዊት ከቀድሞ የክልል ኃይል እንዲሁም ጦርነት ከተጀመረ በኋላ የገቡ ወጣቶች የሚገኙበት ሲሆን በደሞዝ አከፋፈል ዙሪያ ያላቸውን ጥያቄ ይዘው ወደ አደባባይ መውጣታቸውን ቢቢሲ ዘግቧል። የሀገር መከላከያ ሰራዊት አባል የነበሩ እንዲሁም ከፌዴራል ፖሊስና ከቀድሞ የክልል ኃይል ልዩ የትግራይ ኃይል የተቀላቀሉ ወታደሮች ቀድሞ የደሞዝ ክፍያ ዝርዝሩ ስለነበሩ ደሞዛቸው ከ2013 ዓመት ጀምሮ መቀጠሉን የመቀሌው የቢቢሲ ዘጋቢ አስተውሏል። ሆኖም ግን ጦርነት በ2013 ዓመትና በ2014 ዓመት የተቀላቀሉ ወጣቶች ደሞዛቸው ይከፈላቸው የጀመረው ከ2015 ዓመት በኋላ እንደሆነ በመጥቀስ ልክ እንደ ሌሎቹ ድጎማ የሰጠን አሉ አይፈጠር ለ2013 ዓመትና ለ2014 ዓመት ክፍያ የሰጠን ብለው መጠየቃቸውንም ተገልጿል። ሰልፈኞቹ ከደሞዝ ጥያቄ በተጨማሪ መስሪያ ቤት እንዲሰጣቸውም ጠይቋል። በቅርቡ በጦርነት ላይ ተጎዱ ሰዎች ቤተሰቦች ቤት መስሪያ መሬት መሰጡ ተጀምሯል። በቀጣዩ በጦርነት የአካል ጉዳት ለደረሰባቸው ሰዎችን ቦታ እንደሚሰጥም ተገልጿል። ለሁለት ዓመታት የተካሄደው ደም አፋሳሽ ጦርነት ተከትሎ በተደረሰው የፕሪቶሪያ ስምምነት በትግራይ ክልል ውስጥ ጦርነት የቆመ ቢሆንም በፌዴራል መንግስት በጊዜያዊ አስተዳደር እንዲሁም በህወሓት መካከል በዘላቂ ያለመግባባት ክልሉ አሁንም ድረስ በፖለቲካ ቀውስ ይገኛል። በፕሪቶሪያ ሰላም ስምምነት መሰረት ትጥቅ ፈተው በመሰናበት ወደ ሰላማዊ ህይወት ይመለሳሉ የተባሉ የትግራይ ኃይል አባላት አሁንም ድረስ በካምፖች ውስጥ የሚገኙ ሲሆን በተለያዩ ጊዜያትም ጥያቄያቸውን ሲያነሱ ቆይተዋል። ህወሓት ከህጋዊ የፖለቲካ ፓርቲነት ሲሰረስ የፌዴራል መንግስት ህወሓት ከኤርትራ ጋር በመሆን ጦርነት ለመቀስቀስ እየሰራ ነው በማለት እየከሰሰ ይገኛል።
ህወሓትና የኤርትራ መንግስት የቀረባቸውን ክስ በማስተባበል ይህ ሁኔታ ዳግም በትግራይ ውስጥ ጦርነት ሊቀሰቀስ ይችላል የሚል ስጋት ፈጥሯል።